በባለ ሀምሳ ንስሐ መግባት ይቻላል ወይ? ምክንያቱም ንስሐ ማለት ይሄ የሕክምና ትክ ነው። የስጋ በሽታ በጸበል በእምነት በመስቀሉ ተዳሰን ይድናል። የነፍስ በሽታ ደግሞ በንስሐ ከታጠብን በኋላ ከዚያ በኋላ ነው ስጋውን ደሙን ተቀብለን የመጨረሻ ስርየት የምናገኘው እና እንዲያው ከዚህ አውድ ሲታይ እንዲህ ይቻላል ወይስ አይቻልም? በመስገድ ምን ማለት አይቻልም ተብሎ ይባላል። እንዴት ነው ይሄ የሚል የመጀመሪያ ባለ ሀምሳ ጥያቄ ነው። ባለ ሀምሳ ምንድን ነው ከተባለ ያው 50 ቀን እሑድ ነው። 55 ቀን ረቡዕና ዓርብ ነበረ የከረም ነው ወይም የአብይ ጾም ጊዜ ረቡዕና ዓርብን የሚተካ ነው። ወይም ደግሞ ሁሉም ቀን ጾም ነው። ይህኛው ደግሞ ሁሉም ቀን እሑድ ነው። ይሄ በሊቃውንቱ እይታ ዓለመ መንግስተ ሰማያትን የሚያስጎበኝ የመንግስተ ሰማያትን ኑሮ የሚያሳይ የሚያመላክት ሲሆን በዚያ በመንግስተ ሰማያት ድካምና ጣይረጋ ረሃብ ጽም የለምና ያንን ለማስታወስ አንጾምም ወይም ደግሞ ጾም የለም ነው ያልነው እንጂ ንስሐ የለም አላለም። ስግደት አይታዘዝም አልን እንጂ ንስሐ የሚባለው ግን ይጠፋል ማለት አይደለም። አሁን ይህንን በጣም ለይቶ ማየት ይጠይቃል። ንስሐ የማይገባበት ምንም ቀን የለም። ንስሐ ምን ጊዜም ቢሆን አለ። የትኛውም ቀን፣ የትኛውም ሰዓት፣ የትኛውም ጊዜ ንስሐ አለ። ለምን ከተባለ የንስሐ ቀኑ ዛሬ ነው። የመዳን ቀን አይከለከልም እና የመዳን ቀን ዛሬ ነው አይደል ያለ ቅዱስ ጳውሎስ። ጌታን በመዋዕለ ሥጋዌ ሲያስተምር የማቴዎስን ወንጌል ባስተማረበት አንቀጹ ላይ ይትበሉ ለጌሰም እስመ ጌሰምሰ ትሄሊ ለርሳ ያክላ ለዕለት እከያ ወስራሃ ለነጋ ያንን አሳይቶናል እና ይሄ በደንብ ማየት ይጠይቃል። ስለዚህ ባለ ሀምሳ ቀኖና አለ ወይም ንስሐ ይሰጣል። ነገር ግን የሚሰጥበት በነሳሂው ነው የሚወሰነው ነው። ነሳሂው ነው የሚወሰነው ማለት ነው። የሚሰጠው የተነሳሂው ድርሻ ምናልባት መዋጀት ነው የሚሆነው ወይም መጹት ካለ ወይም ደግሞ ቀኖና የሚሰጠው አካል ተመልክቶ አባቶችን አማክሮ አይ ይህ ሰው ባይሰግድ በኋላ የሚያመጣው ተጽዕኖ ይኖረዋል ብሎ ካሰበና ያን እርግጠኛ ከሆነ ሌላ ነገር ሁሉ ሊያዝለት ይችላል። ለምሳሌ በዚህ በአንቀጸ መነኮሳቱ አንድ መነኩሴ በባለ ሀምሳ ጦር ቢነሳበት ወይም ደግሞ ለድቀት የሚዳርገው ኃጢአት ባለመስገዱ ከመጣበት በበዓሉ ተነስቶ ይሰግዳል። በመስገዱ ግን ኃጢአት ያው በዓሉን ሽሯልና ለሰገደበት ደግሞ ሌላ ስግደት ይሰግዳል ማለት ነው። የእነሱ ቀኖናቸው ሌላ ስለሆነ እና በባለ ሀምሳ አቆይቶ መጾም ወይም አይቻልም። ግን ንስሐ ይከለከላል ግን አይባልም። ንስሐ የሚከለከልበት ቀን ጊዜ ስለሌለ፣ ምክንያቱም የትኛውም ቀን ቢሆን ንስሐ አይከለከልም። መቼም የሚዋጅበት ነው የሚለያየው እንጂ እሱን በጣም መመልከት ያስፈልጋል ማለት ነው። የሚዋጅበት ወይም ደግሞ ንስሐውን ቀኖናውን የሚቀበልበት መንገድ ሊለያይ ይችላል። ያው እንደ አቅማቸው አይደል የንስሐ አባታቸው እንደ አቅማቸው እንደ ጉልበታቸው ነው የሚሰጣቸው። አቅሙ የንስሐ ልጅ አቅም ይሄ ነው ይልና አንተ ይህን አድርግ፣ አንተ ይህን ፍጠር ሊል ይችላል። ስለዚህ እሱ ነው እንጂ ትልቁ ነገር ቀኖና የሌለበት ሂደት ግን የለም። ቀኖና የሌለበት ሂደት የለም። ስለዚህ የመንግስተ ሰማያት ኑሮ፣ የገነትን ኑሮ፣ የትንሣኤ ዘጉባኤን ኑሮ የሚያመላክትብን ቀን ነው። በዚያ ደግሞ መድከም፣ መራብ፣ መጠማት፣ መቸገር የለምና መራብን፣ መቸገርን፣ መጠማትን ይህንን ትተን በደስታ በተድላ በደስታ 50 ቀን እሑድን እናስታውሳለን።
የክርስቶስን መነሳት እንሰብካለን ማለት ነው። በዚህ መካከል ይህኛው እስከ 40ኛው ቀን ባለ 50ን ይህንን 40ውን ቀን እሁድ ትንሣኤን ካከበርን በኋላ በ40ኛው ቀን ደግሞ ማረጉን እናይና ይሄ በተለይ በዚህ በ40ው ቀን የሶስቱ ጉባኤዎች የትንሣኤ፣ የአግቦተ ግብር፣ የጥብርያዶስ እኒህ የ120 ቤተሰቡ ጉባኤ የሚባለው ማለት ነው። የ120 ቤተሰቡ ጉባኤ ማለት ምን ማለት ነው? 120 ቤተሰቡ በምላት ያገኘበት ማለት ነው። በምላት እንጂ ለእያንዳንዱ ሳይገለጥለት አይውልም አያድርም ነበር ነው የሚለው። ነገር ግን በጉባኤ ደረጃ ጉባኤ ሰርቶ ሰብስቦ ያስተማራቸው 3 ቀን ነው። 1 ቀን የትንሣኤ ዕለት፣ 2ኛ የአግቦተ ግብር፣ 3ኛው ደግሞ የጥብርያዶስ። በዚህ ዕለት ጌታ ጉባኤ አድርጎ 120 ቤተሰቡን አስተምሯል ማለት ነው። 120 ቤተሰቡን አስተምሯል። 120 ቤተሰቡን አስተምሮ በ3ቱ ቀን በ40ኛው ቀን ደግሞ እስካሁን ድረስ የደቀ መዛሙርት ወይም የሐዋርያት ሹመት የቃል ሹመት ነበር። የዕርገት ዕለት የተፈጸመው ምንድን ነው? የመጀመሪያዎቹ ቤተሰቦቹ 12ቱ ሐዋርያትን ከፕትርክና ከአናጉንስጢስ እስከ ፕትርክና ያለውን ሹመት በአንብሮተ እድ ሾማቸው። ከዚህ በፊት የነበረው በትምህርት ያስተማራቸው የቃል ሹመት ወይም ደግሞ ድውያንን የሚፈውሱበት፣ ሙት የሚያስነሱበት፣ ለምጽ የሚያነሱበት ድውያነ ፈውሱ ሙታን አንሥኡ ለለምጽ አንሥኡ በጸጋ ዘነሣእክሙ በጸጋ ሀቡ ብሎ ስልጣኑን ይሄ የድውይ መፈወስ፣ ሙት ማጽናት፣ ለምጽ ማንጻት የሚባለውን ሰጣቸው። በኋላ ደግሞ ገቢረ ተአምር ማድረጉን ይህንን ከሰጣቸው በኋላ የስልጣነ ክህነት ክብሩን አስተምሯቸዋል። በሰማይ በምድር ያሰራችሁት በሰማይ እየታሰረ ነው እያለ አስተምሯቸዋል። ያ የስልጣኑ የአንብሮተ እድ ሲመቱ የተፈጸመው ግን የዕርገት ነው። የዕርገት ዕለት በነገራችን ላይ አሁን በትንሣኤው ተንሥአ ከመ ያብስረነ ተንሥኦ ሥጋቲነ ተነሳ የእኛን መነሳት ያስታውሰን ዘንድ እንዳል፣ በዕርገቱም ደግሞ አርገ ከመ ያለቡ ዕርገተ ጻድቃን የቅዱሳን ዕርገት ያስታውስ ዘንድ አረገ እና ስለዚህ ስርዓተ ሲመት ነው። የቅዱሳን ድምፅ ማናቸው መሾሙ እንዳለ ሆኖ ሌላው የተፈጸመው ምንድን ነው ከተባለ የቅዱሳን ጸሎት ዕርገት እውነት ነው። ዕርገትን ስናወሳ የቃል የስጋ ዕርገት በማህፀን ነው። የምንድን ነው የስጋ ዕርገት በማህፀን ካላችሁ ስጋ አረገ መባሉ ስጋን አርገ የምንለው መላ ማለታችን ነው። መላ በዓለሙ ሁሉ መላ ያ ስጋ የመለኮትን አካሉን አካል ባህሪውን ባህሪ አድርጓልና የስጋ እንቲያው ለቃል ኮነ ለስጋ ወይ እንቲያው ለስጋ ኮነ ለቃል፣ እንቲያው ለቃል ኮነ ለስጋ ወይ እንቲያው ለስጋ ኮነ ለቃል፣ የስጋ ገንዘብ ለቃል የቃል ገንዘብ ለስጋ ሆኗልና የስጋ ዕርገት ወይም ምላት በማህፀን ነው። የቃል ዕርገት ደግሞ በ40 ቀን ነው። የቃል ዕርገት በ40 ቀን ማለት ነው ከተባለ በውስን በ3 ክንድ ካሰንዘር ወይም በውስን ቁመቱ የመታጣት ዕርገት ነው። ምን ማለት ነው? የመታጣት ማለት የመርቀቅ ሳይሆን የመራቅ። ራቀና ረቀቀ ልዩነት ስላለው ነው። ራቀ ስንል ቦታን ያመለክታል። ረቀቀ ስንል ግን ቦታን አያመለክትም። መላ ነው። መላ በዓለሙ ሁሉ መገኘት። ስለዚህ ኢየሱስ ክርስቶስ ያው ስጋ በታቅቦ ተዋህዶ በታቅቦ ነው። መለኮት ርቀቱን ምላቱን ስፋቱን ሳይለቅ ተወሰነ። ስጋ ደግሞ ውስንነቱን
ግዙፍነቱን ሳይለቅ መላ ረቀቀ ማለት ነው። ስለዚህ ያ ውስንነትን አልለቀቀም ያልነው ቃል በ40ኛው ቀን አረገ እንላለን። ስለዚህ አውረዶ ስጋ አይረጎ ቃል ብለን እንደተናገር አውረዶ ስጋ በራሱ መውረድ ነው። ለምን ወረደ? ሰው ሆነ ማለት ነው። ተሰባም ሰው ሆነ ማለት ነው። ስለዚህ አውረዶ ስጋ አይረጎ ቃል ካለ ደግሞ የቃልን አካሉን አካል አድርጎ በአካለ ቃል መምላት ነው። አካሉን አካሉ አድርጎታል። አንድ ሆኗል። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ ሆኗል እና በተዋህዶ ምስጢር። ስለዚህ አይረጎም አውረዶም እንላለን። አውረዶ ስንል ይህንን ለስጋ እንሰጣለን። አይረጎ ስንል ደግሞ መላ የሚለውን ስለሚወክል እሱን እናሳያለን። ስለዚህ የቃል እርገት በ40 ቀን ነው። እያዩት እየባረካቸው ራቃቸው። የርቀት አይደለ የርቀት የመርቀቅ አይደለም የመጥፋት አይደለም የመራቅ እየራቃቸው ወደ ወመጻት ደመና ብሩህ ወጸል ምንድነው ብሩህ ደመና መጣ ተቀበለችው እና አረገ ብሩህ ደመና መጣች። ስለዚህ የእርገት የደብረ ታቦር የምጽአት ደመና የባህሪ ክብሩ ነውና በይባቤ መላእክት አረገ ማለት ነው። የወረደውን የሰው ልጅ ያሳርገው ዘንድ አረገ። የሞተውን የሰው ልጅ ያስነሳው ዘንድ ተነሳ። የሞተውን የሰው ልጅ ሞቱን ያጠፋለት ዘንድ እንደሞተ የተቀበረውን የሰው ልጅ ያስነሳው ዘንድ ተነሳ። የተቀበረውን ያስነሳው ዘንድ ተነሳ። የወረደው በክብር ክብሩን በማጣት ዝቅ ማለት የወረደውን የሰው ልጅ ከፍ ያደርገው ዘንድ ደግሞ ወጣ አረገ። እያየ እናንተ የኢየሩሳሌም ሰዎች ሆይ አለ። እንደው ይህን ሲናገር ይህንን የሐዋርያት ስራ የመጀመሪያውን ምዕራፍ ስትመለከቱት እንዲህ ይላል። ነጭ የለበሱ ብለው ነው የሚገልጿቸው ሐዋርያት። እነዚህ ነጫጭ የለበሱ ሰዎች መጡና እናንተ የኢየሩሳሌም ሰዎች ሆይ ምን እያያችሁ ቆማችኋል? ስለምን ከዚህ ዝም ብላችሁ ቆማችኋል አሏቸው። ይህ ሲያርግ እንዳያችሁት አሉ ነው ይመጣል። እንዲህ እንዳያችሁት ይመጣል። ከዚያ ወተሰውጡ ነው እንዲህ አሏቸው። እንደሚመጣ ተስፋ ሰጥቷቸው እነሱም ደስ እያላቸው ተመለሱ ማለት ደስ እያላቸው ተመለሱ። እንደሚመጣ ነግሯቸዋል። ባርኳቸው አርጓል። ስለዚህ እንዲያ በዚህ በመጀመሪያው ምዕራፍ ነው ይሄን ያየ ነው። በመጨረሻው ምዕራፍ ደግሞ በሁለተኛው ምዕራፍ ደግሞ መንፈስ ቅዱስን ላከላቸው ማለት ነው። መንፈስ ቅዱስን ላከላቸው። ስለዚህ በኢየሩሳሌም ተቀመጡ ማለት ነው። ከዚያ በኢየሩሳሌም ተቀመጡና በይሁዳ ተኩበት። በይሁዳ ማትያስን ተክተው ዓመት በኢየሩሳሌም ተቀመጡ ማለት ነው። ዓመት በኢየሩሳሌም ተቀመጡ። የጌታ እናቱም እመቤታችንም ከዚያ አብራቸው ነበረች። በዚያ ነው የኖሩት። ጴጥሮስም ከዚያ በኋላ የሹመቱን ስርዓት በስርዓቱና በወጉ በተማሩት ልክ አደረጉት። ኢየሱስ ዘአርገ መሀቤክሙ ሰማየ ወከማሁ ካዕበ ይመጽእ በከመ ርኢክምዎ የዐርግ ሰማየ። እንዲህ በብርሃን በስልጣን በቅዳሴ ሲያርግ እንዳያችሁት ዳግመኛ በብርሃን በስልጣን በቅዳሴ ይመጣል። ሲመጣም ታዩት አላችሁ። በክበበ ትስብእት ይመጣል። ሲመጣም ታዩት አላችሁ። መላእክት ኩናተ እሳት
ይዘው እያዩቸው ነው ያረቡ። ስለዚህ ወይም ዝተሰውጡ ኢየሩሳሌም ነው። ከዚህ በኋላ ከደብረ ዘይት ወደ ኢየሩሳሌም ተመለሱ። መላእክት ነገሯቸው። ስለዚህ እንተ ይእቲ መንገደ ቀዳም ያ ቀኑ ሁሉ ነው የሚናገረው። ቅዳሜ ይህን አደረገ፣ ተመለሱ ወደዚህ። ሐሙስ አረገ። በሐሙስ አርጎ በ10ኛ ቀኑ ባረገ፣ በ10ኛ ቀኑ በተነሳ፣ በ50ኛ ቀኑ ደግሞ እዚያ ተሰብስበው ብዙም ሳይገልጹት ተሰብስበው እያለ ደግሞ በ10ኛ ቀኑ መንፈስ ቅዱስ ላከላቸው ማለት ነው። የ50ኛው ቀን ሲያልቅ ማለት ነው። ለምን ከተባለ በዓለ መጸለትን አክብረው በዓለ ፋሲካን አክብረው የጴንጠቆስጤ ነገር ግን ፋሲካ የሚለው ፓሳ የዕብራይስጡ ቃል ነው። ሞተ በኩር ተራምዶ የሄደበት ነው ማለት ነው። ሞተ በኩር ተራምዶ የሄደበት ሞተ በኩር የተራመደበትን እኛም ደግሞ ከሞት የምንራመድበት ነው እና ፋሲካ እንለዋለን። ፋሲካን ያከብሩና ባለሰዊትንም ይወጣሉ እና ባለሰዊት በተሰበሰቡበት ቀን ነው። በባለሰዊት ደግሞ ባለጰራቅሊጦስ፣ ባለሰዊት ማለት የእሸት ባላቸው ነው በነገራችን ላይ እና በጣም ነው የሚከበረው። እሸት የሚያገኙበት ነው። እኛም ደግሞ እሸቱ መንፈስ ቅዱስ የሚሰጥበትን ቀን ነው የተተካ እና በዓላቱ በጣም ባለመጸለት ከባለ ጥምቀት ጋራ እያንዳንዱ የተተካበት ባለመጸለት አሁን ከጥምቀት ጋር የሚያመሳስለው ነው ስላለ ነው። እነሱ ማህዳር ሄደው ድንኳን ዘርግተው ነው የሚያከብሩት። ባለ አስተስርዮ ቅድም ያነሳ ነው። ባለ አስተስርዮ ሊቀ ካህኑ ከዓመት አንድ ቀን የሁሉንም ህዝብ መስዋዕታቸውን ተቀብሎ እጁን ጭኖ የታረደው ታርዶ ደሙን በጽዋ ሰውን የሚጣጢያ ሰውን ደግሞ በጻሂል ተሸክሞ ለሁሉም ኃጢአት ተሸክሞላቸው ወደ ቅድስተ ቅዱሳን ወደሚባለው የቤተ መቅደሱ ክፍል የሚገባበት ነው። ያ ከዓመት አንድ ጊዜ ብቻ ነው የሚከፈተው። የሚገባውም ሊቀ ካህኑ እግሩን ታስሮ ነው። ምክንያቱም ቢሞት ማንም አይገባም፣ ተጎትቶ ነው የሚወጣው። ስለዚህ ይህኛውን በደንብ ስትመለከቱት ክርስቶስ ደግሞ ከ5500 ዘመን በኋላ አንድ ጊዜ ምዕረ ሞተ ምዕረ ሰው አርሶ አይደል አንድ ጊዜ ራሱን ሰውቶ በመስቀል ላይ ደሙን አፍሶ ስጋውን ቆርሶ እኛን ለማዳኑ ምሳሌ ነው እና በዓላቱ የተተኩት በዚያ ነው እና በዓለ ሰዊትም በባለ ጰራቅሊጦስ ተተካ ማለት እና ጴንጤቆስጤ ሲፈጸም መዋዕለ ሰሙነ ጰራቅሊጦስ ጴንጤቆስጤ 50ኛይቱን ቀን ነው። ከ50ኛይቱ ቀን በኋላ የሚሆነው ሰሙነ ጰራቅሊጦስ በደረሰ ጊዜ ነው። ያ በሆነ በተፈጸመ ጊዜ ይልና ቀጥሎ ታሪኩን ያመጣል ማለት ነው። የጰራቅሊጦሱ ወይንዛለው ሁሎሙ ክቡረ አሐተኔ መጻ ግብተ እምሰማይ ድምፅ ከመድምፀ ነፋስ አውሎ በአንድነት በደንብ ይዩትማ። የቤተ ክርስቲያኗ ህብረት ነው። በነገራችን ላይ ጰራቅሊጦስ እና ዕለተ ዓርብ ላለችዋ ለቤተ ክርስቲያኗ ስንል ያው ሶስቱንም ትርጓሜ ያሳያል። ህብረተ ቤተ ክርስቲያንን ወይም ማህበረ ምዕመናን ማለት ነው። ማህበረ ምዕመናንንም አካለ ምዕመንንም ህንፃ ቤተ ክርስቲያኑንም ይመለከታል እና እነዚህ ሁለቱ በዓላት ዕለተ ዓርብ እና ዕለተ ጰራቅሊጦስ ለቤተ ክርስቲያን ልዩ በዓላት ናቸው። በዕለተ ዓርብ ምስረቷ የደሙ ጠብታ የጌታ ደም በነጠበበት ነው እና ቤተ ክርስቲያኗ የምትሰራው። እኛም ደግሞ ምዕመናን አካለ ምዕመን የሚጸናው በደመ ክርስቶስ ነው እና ያው ሁለተኛው ልደታችን ወይም ደግሞ በአዲስ ተፈጥሮ የምንፈጠረው በሱ ነው እና ለምዕመናንም ለአካለ ምዕመንም እሱ ነው። ማህበረ ምዕመናን የሚባለው ደግሞ
በሱ ነው የሚመሰረቱት እና በአንድነት ሳሉ ይላል። ትልቁ የመንፈስ ቅዱስን መውረድ አብሮ ሲገልጸው በአንድነት በህብረት ሳሉ የመንፈስ ከወደ ሰማይ እንዳውሎ ነፋስ ድምፅ ያለ ድምፅ ነግሮ ተሰማ ይላል። ለመንፈስ ቅዱስ ነው። ነፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነው እና በነፋስ መስሎ ይናገረዋል። በነፋስ መስሎ ነው የሚናገረው። መንፈስ ቅዱስ ያው ጰራቅሊጦስን መንጽሔ ናዛዚ ከሳቲ መስተስሪ መስተፍሲ አይደለም የሚያረጋጋ ህይወት፣ የሚያጽናና ህይወት፣ የሚያጸና ህይወት፣ የሚያነጻ ህይወት፣ የሚቀድስ ህይወት፣ ይቅር የሚል ህይወት ብለናል የገለጽነው። ይህ መንፈስ ቅዱስ በአንድነት በህብረት ሳሉ ይላል። በህብረት ሳሉ የእግዚአብሔር መንፈስ በአንድነት ሳሉ መጣ። ከዚያሳ ወመላ ኩሎሙ ቤተ ሀበሃለው ይነብሩ ወአስተርአዮሙ ልሳናተ እሳት ክፉላት ከመ እሳት ዘይትከፈል። ላንቃ ላንቃ እንዳለው ያለ እሳት ሆኖ ታያቸው፣ ያሉበትን ቤት መላው። ከዚያ በሁሉም አደረባቸው። ወነበረ ዲበ ኩሎሙ የፈለኩት ይሄ ነው። በሁሉም አደረባቸው። ስለዚህ ከዚህ በኋላ ወነበረ ዲበ ኩሎሙ በጣም ትልቁ ነገር ይሄ ነው። አደረባቸው። ወተመሉ ኩሎሙ መንፈስ ኃይል። ከዚህ በኋላማ እነዚያ ፈሪዎች የነበሩት ጥዋን ሆኑ። ይቺ ቤተክርስቲያን መሰረቷን በዕለተ ዓርብ ጣለችና የልደት በዓሏን ያከበረችው በበዓለ ጰራቅሊጦስ። ለምን ካላችሁ በአእምሮ ጎልምሳለች፣ ከብሌት ታድሳለች። ፈሪ የነበሩት ጥዋን ሆነዋል፣ የደከሙት በርትተዋል። ያ ጴጥሮስ በዕለተ ዓርብ ያያችሁት የምትዩን አላውቅም እኔ ተመሳስሎብሽ ነው አይነት ሀሳብ ያቀረበ ሴት አገኘችውና ጌታን ሁሉም ቢክዱ እኔ አልክድህም ብሎ ሲከተለው ቆየና መጨረሻ ላይ አንድ ሴት አገኘችና አንተስ ከኢየሱስ ጋር አልነበር አለች። እያምሮ ለዘት ብለያል የምትዩን አላውቅም ብሎ ያ የምትዩን አላውቅም ያለው ጴጥሮስ በዕለተ ጰራቅሊጦስ ግን ስትመለከቱት በአእምሮ ጎልምሶ ከብሌት ታድሶ እንዲያውም መንፈስ ቅዱስን ከተሞላ በኋላ በአይሁድ አደባባይ በምኩራቡ ወጣና ያስተምር ጀመር። ሲያስተምር እንትን አሉት። እነዚህ ያረባ ጉሽ ጠጅ ጠጥተው ነው የሚል ሀሳብ ሲነጋገሩ ሰማ። አንትሙ ሰብአ ይሁዳ ብሎ ጀመረ። እናንተ የይሁዳ ሰዎች እናንተ እንደምትሉት በጉሽ ጠጅ ሰክረን አይደለም። በየቋንቋው መናገር ሲጀምሩ ሰዎች ሁሉ መንፈስ ኃይል ይልና ወሀቡ ይንብቡ ዘዘዚያሁ በነገረ ሁሉ በሐውርት ሁሉም በየራሳቸው ቋንቋ መናገር ጀመሩ። በከመ ወሀቡ መንፈስ ቅዱስ ይንብቡ መንፈስ ቅዱስ ይናገሩ ዘንድ በፈቀደላቸው መጠን ሁሉም ተነገሩ። ከዚያ በኋላ እንዲያውም ሰዎቹ እንዲሉ ጀመሩ። ዋለው በኢየሩሳሌም ሰብአ ኄራን አይሁድ ይነብሩን ኩሎሙ አሕዛብ ዘመትሕተ ሰማይ። በየሀገሩ ሁሉ ያሉ ናቸው እነዚህ በየሀገሩ ሁሉ። ወሰሚዖሙ ዘንተ ቃለ ተጋቡ ኩሎሙ ድንጉፃኒሆሙ። የሰሙት ድምፅ በጣም አስገረማቸው። ምክንያቱም የይሁዳ ሰዎች ናቸው፣ የገሊላ ሰዎች ናቸው። እንኳን የሌላውን ቋንቋ የራሳቸውን ቋንቋ ከነው አይናገሩ። እስመ ፍጥረትነ ጳርቲዮ ሜዶ ኢላሜቴ ያሉ እኛ ከሜዶን ከኢላሜቴ ከዚያ የተሰበሰብን ሰዎች፣ ከቀጰዶቅያ የመጣን ሰዎች፣ ከሜዶን የመጣን ሰዎች ነን። ሀገራችን ልዩ ነው። ከእስያ የመጡ አሉ፣ ከፍርግያ የመጡ አሉ፣ ከግብፅ፣ ከፋስቆሎ፣ ከቀርኔን፣ ከኢትዮጵያ የሉ ሰዎች ለእነዚያ ሁሉ በየሀገራቸው ቋንቋ መናገር ጀመሩ ማለት ነው። መናገር ጀመሩ። ይሄን ጊዜ እንዲያ ሲናገሩ ሰክረው ነው የሚል። ከዚህ በኋላ ነው ጴጥሮስ እናንተ ሰቅላችሁ የገደላችሁት እርሱ አላቸው። ደፍረው እኮ ቤት ዘግተው ነው የሰነበቱት። ያን ሰዓት እኮ
በጣም ፈርተው ከቤት ተደብቀው ነበር። ነገር ግን ጰራቅሊጦስ ከወረደላቸው መንፈስ ቅዱስን ካገኙ በኋላ ሁሉም በአእምሮ ጎለመሱ፣ ከብሌት ታደሱ እና እናንተ እንደምትሉት አይደለም፣ ሰዓቱን ገና ጥፋት ነው አለ። በከመ ይቤ ኢዩኤል ወይኩ መንፈስ የዲበ ኩሉ ዘሥጋ፣ በስጋ ለባሽ ሁሉ ላይ መንፈሴን አፈሳለሁ ብሎ እንደተናገረ ያ ነው እንጂ እናንተ እንደምትሉት አይደለምና። ስለዚህ እርገት ማድረጋችንን ትንሣኤ መነሳታችንን ሲያሳየን፣ ጰራቅሊጦስ ደግሞ ከብሌት መታደስ፣ በአእምሮ መጎልመስ፣ በቋንቋ መናገር፣ ከለዙ ሁሉ መድረስ፣ ጽቡ መሆን፣ በጣም ጨክሮ መናገር፣ በጣም ስለ ክርስቶስ ማስተማር፣ የተናገረውን ሁሉ መቀበል እና ከዚያ በኋላ እኮ እዋሃዊነ ምንተ ንግበር፣ እነዚያ ያ ሁሉ ይኸውላችሁ ወደ 3000 ሰው ነበር። ምን እናድርግ ወንድሞቻችን፣ ምን እናድርግ አሏቸው። እንደውም የተርጓሚያን እንደው በእውቀት አልበለጽግ ብለው ነው እንጂ ወንድሞቻችን ያሉ እንደው አኀዊነ አሉ እንጂ መምህራኒነ አበዊነ ቢሉ የተመቸ ነበር ይላሉ ይህን ሲጠሩ። ስለዚህ ከዚህ በኋላ ሁሉ ጰራቅሊጦስ ለነሱ ምስጢር አስተረጎማቸው፣ በአእምሮ አጎለመሳቸው፣ ከብሌት አደሳቸው፣ ንጽህናውን ቅድስናውን ሸለማቸው። ከዚህ በኋላ የተናገሩት የሚሰማ ሁሉ የተነነ ጴጥሮስ ያፈሩ ጴጥሮስ 3000 ሰው አሰብ በነገራችን የፈራው በኋላም እኮ እንደ ጌታዬ እኔን ትሰቅሉ ቁልቁል ስቀሉኛል ፈሪ እኮ ነበር። ጥቡ ሆነ አያችሁት፣ ማስተማር ጀመር እና አይሁድ መካከል ቆሞ አይሁድን ገሰጻቸው እና በክርስቶስ ስም አምናችሁ ተጠመቁ አላቸው። ምክንያቱም አሁን አንዳንዶቹ እንደ ጌታ በአብ በወልድ በመንፈስ ቅዱስ ነው አጥምቆ ያለ፣ እንዴትስ በኢየሱስ ተጠመቁ ይላል የሚሉ ሰዎች አሉ። ለምንድን ነው ይሄን ያለው? አይሁድ የማይቀበሉት ክርስቶስ በእግዚአብሔር ስም ተጠመቁ ቢላቸው እሺ ነው እንደማይቀበሉት በክርስቶስ በኩል መጣ ማለት እንዲቀበሉት አደረገ። ሁሉን አስተምሮ 3000 ሰው በአንድ ቀን አሳመነ። ስለዚህ ህብረተ ቤተክርስቲያኗ ልደቷን አከበረች የምንለው በ320 ቤተሰብ ይመራት የነበረ በ120 ቤተሰብ ትመራ የነበረች ቤተክርስቲያን ወደ 3120 ሆኑ ማለት። በሌላኛው ስብከት ደግሞ በነገራችን ላይ በሌላኛው ቀን 5000 ሰው አስተምሯል ቅዱስ ጴጥሮስ አስጠምቋል። አንድ ቀን በጥቅሉ የ8120 ማህበረ እስጢፋኖስ የሚባለው ይሄ ነው ማለት እና ቤተክርስቲያኗ ነው። እኔ ብቻዬን ጨረስኩት፣ በጣም ይቅር በሉኝ። ሌሎቹ መምህራን ስላሉ በዚህ እኔ ልጨርስ። ምናልባት በኋላ ጊዜ ከተገኘ ሌላው ጥያቄ ላይ እመለሳለሁ። እግዚአብሔር ይስጥልኝ።